ቅንድባችሁን የአይን ሽፋሽፍት ወይም ጭራ ከፊት ለፊት የሸሸባችሁን ፀጉር ማሳደግ ትፈልጋላችሁ? እንግዲያው ዛሬ በቤታችሁ በቀላል መንገድ የምታዘጋጁት ቆንጆ ማሳደግ የሆነ ቅባት አሳያችኋለሁ። ቪዲዮውን እስከ መጨረሻው በማየት በሳምንት ውስጥ ለውጥ የምታገኙበት የቅንድብና የሽፋሽፍት እንዲሁም ደግሞ ከፊት የሸሸ ማሳደጊያ ቅባት አሳያችኋለሁ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ትዕግስት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። ዛሬ ይዤላችሁ የመጣሁት ቤተሰቦች ከአሁን በፊት እንደምታውቁት የቅንድብ ማሳደጊያ ሰርቻለሁ፣ ከቴምር የሚሰራ የቅንድብ ማሳደጊያ። ዛሬ ደግሞ ቴምር ለማታገኙ በሌላ መንገድ የምታዘጋጁበት ወይም አዘጋጅታችሁ የምትጠቀሙት ቆንጆ የሽፋሽፍትና የቅንድብ ከፊት ለፊት የሸሸባችሁን ማሳደጊያ ቅባት ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻው ተከታተሉኝ። ላይክ ሼር በማድረግ ጀምሮ እንዲሁም ደግሞ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ ያልኩኝ። አሁን ወደ አሰራሩ እንሄዳለን። ወደ አሰራሩ ስንሄድ መጀመሪያ የሚያስፈልገን አንድ ቀይ ሽንኩርት ነው። አንድ ቀይ ሽንኩርት ይሄንን እንልጥና ክትፍ እናደርገዋለን። እንደዚህ አድርገን ቁርጥርጥ እናደርገዋለን ማለት ነው። ከዛ በኋላ እንደዚህ ከቆራረጥነው በኋላ በመፈቅፈቂያ መፈቅፈቅ ትችላላችሁ፣ አለያ ደግሞ በመፍጫ መፍጨት ትችላላችሁ፣ እነስ ያለ መፍጫ ካላችሁ። ከዛ በኋላ እንደዚህ አድርገን ከቆራረጥን በኋላ እንፈጨዋለን። ከፈጨን በኋላ ደግሞ በንጹህ ጨርቅ ወይም ደግሞ እንደዚህ በማጥለያ እንደዚህ አድርገን እናጠለዋለን ማለት ነው። ዛሬ የምሰራላችሁ የቅንድብና የሽፋሽፍት ማሳደጊያ በሁለት አይነት መንገድ ነው። ቪዲዮውን እስከ መጨረሻው ተመልከቱት። ከዚህ በኋላ የምንጨምረው ግብአቶች አሉ። እሱን ለማየት ደግሞ ቪዲዮውን እስከ መጨረሻው ማየት ይኖርባቸዋል ማለት ነው። አሁን እንደዚህ አድርጌ አጠለዋለሁ። ያጠለልኩትን ውሃውን ለብቻ እንዲሁም ደግሞ ከላይ የቀረውን ለብቻ አስቀምጥና ይሄንን ያጠለልኩትን አልደፋውም ላይ ያለውም ማለት ነው። እንግዲህ ውሃውንና ያጠለልኩት ሽንኩርት ለሁለት አድርጌዋለሁ ማለት ነው። ከዛ በኋላ እዚህ ጋር የሽንኩርቱን ጁስ እንደምታዩት ባዝሊን እጨምርበታለሁ። አንድ የሾርባ ማንኪያ የሚሆን የሻይ ማንኪያ የሚሆን ባዝሊን እጨምራለሁ። የምታዘጋጁት በዛ ያለ ከሆነ ባዝሊኑንም በዛ አድርጋችሁ መጨመር ትችላላችሁ። እኔ ለእናንተ ለማሳየት ነው እንጂ ያዘጋጀሁት አለኝ ከአሁን በፊት ራሴ መጀመሪያ ተቀብቼ ነው ወደ እናንተ ይዤላችሁ መጣና አዘጋጅቼ አስቀምጫለሁ። ይሄንን ደግሞ ለእናንተ ለማሳየት ነው እንግዲህ ይዤላችሁ የመጣሁት። ከዛ በኋላ ቤተሰቦች ባዝሊኑ እንዲቀልጥልን እቃ ላይ እናደርግና በጣም የፈላ ውሃ እቃው ላይ አስቀምጠን ከዛ ባዝሊኑንና ሽንኩርቱን አንድ ላይ እናዋህደዋለን ማለት ነው። ባዝሊኑ እንዲቀልጥልን ማለት ነው። ልክ ውሃው የሞቀው ውሃ ላዩ ላይ ባዝሊን እንትኑን ስናደርገው ባዝሊን የተቀመጠበትን እቃ ስንጨምረው ባዝሊኑ ይቀልጥልናል ማለት ነው በሙቀቱ። እንደዚህ እያደረግን አንድ ላይ እናዋህደዋለን የሽንኩርቱን ጁስና ባዝሊኑን ማለት ነው። አሁን እንደምታዩት ተዋህዷል፣ ባዝሊኑም ቀልጧል። ይሄ አንድ ግብአት ነው ማለት ነው። አንድ የቅንድባችን ወይም ከፊት ለፊት የሸሸብን እንዲሁም ደግሞ ላይን ሽፋሽፍታችን ማሳደጊያ አንድ ግብአት ሰራ ማለት ነው። ሁለተኛው ግብአት ደግሞ አሳያችኋለሁ። ይሄንን ወደ ጎን እናደርግና አሁን ደግሞ ያኛውን እንሰራለን ማለት ነው። በሁለት አይነት መንገድ ነው የምንሰራው ያልኳችሁ ለዛ ነው። እንደምታዩት ባዝሊኑና ቀይ ሽንኩርቱ አንድ ላይ ተዋህዷል። አሁን ደግሞ ይሄንን ምን እናደርጋለን መሰላችሁ? እዚህ ላይ ትንሽዬ የወይራ ዘይት እንጨምራለን። 3 ማንኪያ የሚሆን የወይራ ዘይት እንደዚህ አድርጌ ጨምርበትና አሁንም የፈላ ውሃ እቃ ላይ ጨምረን ጨምረና ከዛ ሽንኩርቱና ዘይታችን እስከሚዋሃድ ድረስ የሽንኩርቱን ዘይት እስከምናገኝ ድረስ እዛው ላይ ውሃው ላይ ከሞቀው ውሃ ላይ እናስቀምጠዋለን ማለት ነው። እኔ ምንድነው ያደረኩት? ልክ ውሃው ሲቀዘቅዝብኝ የሞቀው ውሃ እየጨመርኩኝ ሽንኩርቱ ፍሬሹ ሽንኩርት
የሆነ እንዴት ነው እንደ መብሰል እስከሚል ድረስ ነው ያቆየሁት። አያችሁት እንዴት እንዳለ እንደዚህ እስከሚልልኝ አቆይቼዋለሁ። የሞቀ ውሃ እየጨመርኩኝ ከዛ በኋላ አሁን የሽንኩርቱን ቅባት አግኝተናል ማለት ነው። ይሄንን እናጠለዋለን። እንደዚህ እስከሚልላችሁ ታቆዩታላችሁ። ወይም ደግሞ እሳት ላይ ትጥዱና ውሃውን ላዩ ላይ ታስቀምጡታላችሁ ማለት ነው። ከዛ በእንፋሎቱ ዘይታችሁ ይወጣል ወይም ቅባታችሁ ይወጣል ማለት ነው። እና ቤተሰቦች እንደዚህ አድርገን እናጠለዋለን። እንግዲህ አሁን የሽንኩርታችንን ቅባት አግኝተናል ማለት ነው። አሁን የኛው ቅባት ለአይናችን ለሽፋሽፍት ወይም ለአይን ፀጉር ማሳደግ ለምትፈልጉ ይሄንን ትቀቡታላችሁ ማለት ነው። እጅግ በጣም ቆንጆ ነው። በጣም በቅርብ ቀን ለውጥ የምታገኙበት ቅባት ነው። ተጠቀሙት። የቴምር ፍሬ አናገኝም ለምትሩ ወይም ደግሞ የቴምር ፍሬ ምንድን ነው እያላችሁ ብዙ እህቶች ጠይቃችሁኛልና እሱን ለማታገኙ ወይም እሱን ለማታውቁ እንደዚህ አድርጋችሁ ስሩት። ይሄ ደግሞ በጣም ፓወሩ ኃይል አለውና ፓወሩ በጣም ኃይለኛ ነው። ቶሎ የማሳደግ እንትን አለው ይሄ ቅባት ማለት ነው። ሽንኩርት ነው። ሽንኩርትና ባዝሊን አንድ ላይ ሲሆን ደግሞ በጣም ነው የሚያሳድገው። እኔ አሁንም እናገራለሁ ያልሆነ ቦታ ላይ ፀጉር እንዳያወጣባችሁ፣ ቅንድባችሁን ስትጠቀሙ፣ ሽፋሽፍታችሁንም ስትጠቀሙ ጥንቃቄ አድርጋችሁ ተጠቀሙ። አንዲት እህቴ ምን ብላኛለች? ኮመንቱን እንደውም ባስገባላችሁ ደስ ይለኝ ነበረ። ምን ብላኛለች? ተቃብቼ ፀጉር በፀጉር ሆኛለሁ። አሁን እንዴት ላጥፈው? ፀጉሩን ፊቴ ላይ ፀጉር በቅሏል፣ እንዴት ላድርገው ብላኛለች። እንደዛ እንዳትሆኑ በኋላ እኔን መጥታችሁ እውነት እንዳትከሱኝ፣ እንዳትወቅሱኝ ጥንቃቄ ማድረግ አለባችሁ። አያችሁት እኔ ቅንድቤ እንዴት እንዳደገ። ማርያምን ምንም አልተቀባሁትም ማለት አሁን ኩል የተቀባሁት ምናምን ይመስላችኋል? ምንም ነገር አልተቀባሁትም። ያው እናንተን ለማሳየት ግዴታ የኔ ቅንድ መጀመሪያ ማደግ አለበት ብዬ የቫዝሊኑንና የሽንኩርቱን ቅባት እኔ ራሴ ተጠቅሜዋለሁ። ግን በጣም ነው የሚያበዛው በጣም እና እንደምታዩት ከበፊቱ በጣም በዝቷል የኔ ቅንድ በራሱ። ከዚህ በላይ እኔ ማሳደግ አልፈልግም፣ በጣም በዝቶብኛል። ከዚህ በላይ ማሳደግ አልፈልግም። ግን እናንተን ለማሳየት ደግሞ የኔ ቅንድ መጀመሪያ ማደግ አለበት ብዬ ነው እንደዚህ እየተቀባው ማሳያችሁና ስትቀቡ ጥንቃቄ አድርጉ። በጣም ነው የሚያበዛው፣ በጣም ነው የሚያሳድገው። ስለዚህ ዝም ብሎ ፊታችሁ ላይ ካልሆነ ቦታ ላይ እንዳይወጣባችሁ ፀጉር በጥንቃቄ አድርጉ። እና ደግሞ የአይናችሁን ጭራ ሽፋሽፍታችሁን ማሳደግ ለምትፈልጉ ደግሞ ይሄ ኮል የሚኳሉበት አለ አይደለ? የአይን ጭራቸውን እንደዚህ ጥቁር የሚቀቡበት እሱ ካላችሁ በእሱ መቀባት ትችላላችሁ። በእሱ ስትቀቡት በጣም ነው ቶሎ የሚያሳድግላችሁ። እኔ የአይኔን ጭራ ማሳደግ አልፈልግም፣ አልወድም። ለዛ ነው እንጂ አሳድጌ ደግሞ አሳያችሁ ነበረ፣ ግን አልፈልግም፣ አልወድም። ማሳደግ የምትፈልጉ መቀቢያው ካላችሁ እንደዛ እያደረጋችሁ የተቀባችሁ ማሳደግ ትችላላችሁ። እና ይሄ የቀይ ሽንኩርትና የባዝሊኑ ቶሎ የማሳደግ ኃይል አለው ቶሎ። እና ጥንቃቄ አድርጉ። ዝም ብሎ ፊታችሁ ላይ ፀጉር እንዳይበቅል ልላችሁ ፈልጌ ነው። ይሄ ደግሞ ለልጆች ምናምን እንዳትቀቧቸው፣ በጣም ነው የሚያቃጥል። ስትቀቡት ሽንኩርት ስለሆነ ያቃጥላል። እና ቤተሰቦች እንደዚህ አድርጋችሁ ቅንድባችሁን ማታ ማታ ትቀቡና ጠዋት መታጠብ ትችላላችሁ። ሽፋሽፍታችሁን ግን 1 ሰዓት 2 ሰዓት አቆይታችሁ ታጠቡት። ምክንያቱም ያቃጥላል፣ ሽንኩርት ስለሆነ ያቃጥላል። እና በጣም ቆንጆ ነው። ከዛ በኋላ ደግሞ ቅንድባችሁን ስትቀቡ የፊት ለፊታችሁን ፀጉር የፊት ለፊታችሁ የሸሸባችሁ ማሳጅ እያደረጋችሁ ሁሌ ተቀቡት። በጣም ነው የሚያሳድግላችሁ፣ ቶሎ ነው የሚመለስላችሁ ከፊት የሸሸባችሁ ማለት ነው። እኔ አሁን አሳያችኋለሁ ከፊት እንዴት እንደበቀለ ፀጉሬ እንዴት እንደተመለሰ ታዩታላችሁ። እና እንደዚህ እየተቀባችሁ ፊታችሁ ላይ የሚያልፈውን ቅባት እንደዚህ እያደረጋችሁ ቶሎ ጥርግ አድርጉት። ያቃጥላል። ያው እንግዲህ የሚያቃጥለውን ቻሉት። እና ቤተሰቦች እንደዚህ እያደረጋችሁ ተጠቀሙ። ብዙ ልጆች ቴምር አናገኝም፣ ቴምር ምንድን ነው ምናምን ስለምትሉ
በዚህ መንገድም ሽፋሽፍታችሁን ቅንድባችሁን ማሳደግ ትችላላችሁ። እንዲሁም ደግሞ ከፊት የሸሸባችሁን እንደዚህ እያደረጋችሁ ተጠቀሙት። በጣም አሪፍ ነው። በጣም በቅርብ ቀን ለውጥ ታገኙበታላችሁ። ሽፋሽፍታችሁ ቅንድባችሁ ሲያድግ ደግሞ ትተውታላችሁ መቀባቱን ማለት ነው። እና ቤተሰቦች እንግዲህ እንደዚህ እያደረግ ከተቀባን በኋላ የፊት ለፊታችን ፀጉር ደግሞ ከሸሸባችሁ እንደዚህ እያደረጋችሁ ከቅንድባችሁ ጋር ማታ ማታ ተጠቀሙት። ማሳጅ ታደርጉታላችሁ፣ እዛው ላይ ትተውታላችሁ። ምንም መታጠብ ምናምንም አያስፈልግም። እንደዚህ ያደረጋችሁ እየተቀባችሁ አሳድጉ። በእውነት ነው የምላችሁ፣ ቶሎ ነው የሚያሳድግላችሁ። እንግዲህ ለውጡን ደግሞ ኮመንት ላይ ያስቀምጡልኝ። እንደዚህ አድርጋችሁ መጠቀም ትችላላችሁ። ቅንድብ ደግሞ ሲበዛ ያስጠላል። በመጠኑ ሲሆንላችሁ መቀባቱን ታቆሙታላችሁ ማለት ነው። ማለት እድገቱ የምትፈልጉትን ያክል ሲሆን ታቆሙታላችሁ። እና እንግዲህ የፊት ለፊታችን ፀጉር ደግሞ እንደዚህ እያደረጋችሁ አሳድጉ። የኔም እያደገልኝ ነው እንደምታዩት። እና ቤተሰቦች የዛሬው ቪዲዮ ይህንን ይመስል ነበረ። ቪዲዮውን ከወደዳችሁት ላይክ አድርጉ፣ ሸር አድርጉ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ እያልኩኝ ስለምትከታተሉኝ ስለምታበረታቱኝ አመሰግናለሁ። በሌላ ጊዜ እስከምንገናኝ ባይ